ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ ጾም ከተያዘ ዛሬ መምጣቴ ነው። ኦልሬዲ እያጋመስን ነው። እንዴት ናችሁ? ዛሬ የምሰራላችሁ የምስር ዱለት ነው። ብዙም እንዳላስቸግራችሁ ሁሉም ነገር አዘጋጃጅቼ መጥቻለሁኝ። አሁን እዚህ ጋር ዘይቴ እየፈላ ነው። ዘይቴ እየፈላልኝ ነው። ሽንኩርቴን እጨምራለሁ። ቀይ ሽንኩርት እና ኦሊቭ ኦይል ነው ያደረኩት። እዚህ ጋር ነጭ ሽንኩርትና ዝንጅብል አዘጋጅቻለሁኝ። ያው በርከት አድርጋችሁ ጨምሩበት ማለት ነው። ቆንጆ ነው ለጾም አማራጭ። እንዴት ናችሁ? ተጠፋፍተናል። እንግዲህ ያው ስራ ምናምን ወዲያ ወዲህ ስንል ይመሻል ይነጋል። ያው ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ነገር ሰላም ነው ወይ? እኛ ጋር ሰላም ነው። እና በቃ ብዙ እንትን ሳላስቸግራችሁ ቆንጆ አድርጌ ለአይነት አንዳንዴ ሽሮ ሲሰለቻችሁ፣ ጎመን ሲሰለቻችሁ በጎን ደግሞ እችን እንድትሰሩ ነው ማለት ነው። ብዙም አያስቸግርም። ምስሩ ድፍን ሆኖ የተላጠ ነው። ድፍን ምስር የተላጠ ነው እና እሱን ትገዙና የምትፈልጉትን መጠኑ በደንብ 1 3 4 ጊዜ ሙልጭ አድርጋችሁ ታጥቡና አጸድት አድርጋችሁ ቀቀል ታረጉታላችሁ። ብዙ እንዳይበስል ማለት ነው። ትንሽ መብሰል ሲጀምር ታወጡታላችሁ። በትንሽ ውሃ ጋር ታስቀሩና በቃ ይሄን ከሰራራችሁ በኋላ ምስሩን ደግሞ ከዚህ ጋር አደባልቃችሁ በጣም ሙክክ ብሎ መብሰል እንዳይበስል ማለት ነው። እና አሁን እዚህ ጋር ሽንኩርትና ዘይቴን ነጭ ሽንኩርትና ዝንጅብል እያበሰልኩ ነው። ያው ሚጥሚጣ ምናምን ስትጨምሩ መቼም ሚጥሚጣ መብሰል የለበትም። ይሄንን ብቻ ነው የምታበስሉት ማለት ነው። ያው እንትን እዚህ ጋር እየበሰለ ነው። ነጭ ሽንኩርትና ዝንጅብሉ ሽታው በጣም ቆንጆ ነው። ለጤናም ጥሩ ነው። አሁን ምን እንደሆነም የታወቀ ነገር የለም። እንደ ጉንፋን ይሁን እንደ ፍሉ ነገር ሰው ሁሉ እየታመመ ነው። እኛም ክረምታችንም እየወጣልን ነው። ግን ቢሆንም የነጭ ሽንኩርት የሚያቃጥል ነገር ምናምን መብላቱ በዝንጅብል ሻይ ምናምን ቆንጆ ነው። አሁን እዚህ ጋር ሽንኩርቱ እየበሰለ ነው። ብዙ መብሰል የለበትም። እና ነጭ ሽንኩርቱን አሁን እሳቱን ቀነስ ታረጉና ሚጥሚጣዬን እጨምራለሁኝ። ያዘጋጀሁትን ቃሪያ የሚያቃጥል ስለሆነ የምትፈልጉትን ያህል እንትኑን ትጨምራላችሁ ማለት ነው። ሚጥሚጣውን ደግሞ ሞጅራችሁ እንዳትቃጠሉ። የሚያቃጥልም ቃሪያ ነው የገዛሁት። ሚጥሚጣውም አንድ ላይ ሆኖ ያለብናል። ግን ያው ለጾም ሲሆን ደግሞ ያባላል እና ኦሊቭ ኦይል ደግሞ ቢሆን ይመረጣል። ብዙም ስለማላበስለው በዛ ላይ ዱለት ብዙ ጊዜ በቅቤ ስለሚሰራ እሱን ይተካላችኋል ማለት ነው። አሁን ትንሽ ኮረሪማ ጨምራለሁ። እዚህ ጋር ትንሽ ክኖር አለኝ ጨው ስለማልጨምር ማለት ነው። እናንተ ካልፈለጋችሁ ኮረሪማም አትጨምሩ። እኔ ግን ያው ለሽታም ለጣዕምም በጣም ደስ ስለሚል ብዙም አይፈጅም። የሚገርማችሁ ነገር በጣም ቀላል ሆኖ በዛ ላይ ለየት ያለ ነው። በዚህ ግብዣ ምናምንም እንኳን ሲኖርባችሁ ለሳይድ ዲሽ በጣም ቆንጆ ነው። በዛ ላይ ደግሞ ለጾም ብቻ መሆን የለበትም። ጾም ፍስክም በሆነ ጊዜ ሰርታችሁ ጎን ላይ ማቅረብ ትችላላችሁ። በጣም ሄልዚ ነው። በጣም ቆንጆ ነው። ለየት ያለ ነው እና ይሄ ካረጋችሁ በኋላ ምንም የሚገርማችሁ ምንም የሚፈልገው ነገር የለም። አሁን እዚህ ጋር ምስሬን አዘጋጅቻለሁ። ይኸው እንደዚህ ነው የሆነው። ትንሽ ውሃ አስቀርቻለሁ። ጨምሩታላችሁ።
ትንሽ እሳቱን ከፍ ማድረግ ትችላላችሁ ማለት ነው። የሚገርማችሁ ብዙም አይፈጅም፣ ቀላል ነው፣ ግን በጣም ቆንጆ ምግብ ነው። ሰርታችሁ ብትሞክሩት በጣም ደስ ይለኛል የእውነት። ጋር የምታቃጥል ቃሪያ አዘጋጅቻለሁኝ። በጣም ያቃጥላል። እሱን ነስነስ ታደርጉበታላችሁ። እቺ ልጅ አቃጥላ ልትገለን ነው ወይ እንዳትሉ እናንተ መጠኑን በራሳችሁ እንደ ጨጓራችሁ ማለት ነው። ግን በሌላ ነገር በጎን ካረጋችሁበት አንዱ ቢያቃጥል አንደኛው ደግሞ እንትን ያደርጋል ማለት ነው። እና በቃ ትንሽ አቆየውና ገበታ ላይ አወጣዋለሁ ማለት ነው። ያው ቆንጆ ሆኖ በስሏል። እንደዚህ ሆኖ በስሎልኛል። አሁን እዚች ጋር ትንሽ ዴኮር አድርጌያለሁ እና አውጣላችኋለሁ ማለት ነው። እንዴት ደስ እንደሚል መልኩም ያምራል። ሽታው ራሱ ስጋ ለምኔ ነው የምን ዱለት የምን ምንድን ነው የምን እንዴት ደስ እንደሚል እንትን ያህል ታወጡና ከዛ እናንተ እዚህ ጋር ከፈለጋችሁ ትንሽ ሽሮ መስራት፣ ቃሪያ መሰንጋት፣ ጎመን መስራት ያው እንግዲህ ለዛሬ ያለኝ ቆይታ ይሄንን ይመስላል። ሰብስክራይብ ያላረጋችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። የምትከታተሉኝ ደግሞ ላይክ አድርጉ፣ ኮመንት ጻፉልኝ። ማንበብ ስለምወድ መልሳለሁ። ኮመንት ጻፉልኝ። ሰርታችሁ ብሉ እላለሁ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ። መልካም ቀን።